ቅዳሴ ላይ ሚስቱን ይዞ ይመጣና እሱ ካቶሊክ ነው፣ እሷ ኦርቶዶክሳዊት ነች። ልታስቀድስ ስትመጣ ይዟት ይመጣና ጥሏት ማለት ነው በመኪና ይሄዳል ወደ ሌላ ቦታ። ከዛ ወደ ሌላ ቦታ ሄዶ ቆይቶ ቅዳሴ ሲያልቅ መጥቶ ፒክ ያደርጋል። አንድ ቀን ግን በጣም አመማት፣ በጣም ጤናዋ ታወከና ሲታወክ ቤተ መቅደስ ይዟት አብሯት ገብቶ ማስቀደስ ጀመረ። ቆሞ እያስቀደሰ እሷን እጇን ይዞ ካሁን ትወድቃለች በሚል ስጋት ማለት ነው አብሬያት አስቀደስኩ። ይሄ እሱ የነገረኝ እንደምነግራችሁ እና ከዛ መጨረሻ ላይ ለምን እንደተመለሰ ወደ ኦርቶዶክስ ቤተክርስቲያን ነው ቢነግረኝ። ቅዳሴው ካለቀ በኋላ በጣም እግዚኦታ ከተባለ ጀምሮ ከእግዚኦታ ጀምሮ በጣም እየከበደ ይመጣል። የሆነ መንፈስ አለው እና በጣም ልቤ እየተጨነቀ መጣ። የሆነ በቃ ቤተ መቅደሱ የሆነ ነገር እንደሞላው ይሰማኝ ነበር። ከዛ በኋላ ቅዳሴ ተደርጎ እግዚኦታ ተብሎ ቁርባን በሚወጣበት ሰዓት ወደ ቁርባን ይዘው ወደሚወጡት ካህናት ስመለከት አለ ሰራዩ ካህን ዋነኛው ቄስ ሆኖ የሚቀድሰው ፊቱ እንደ ፀሐይ ያበራል እና ፊቱን ማየት አቃተኛለ። በጣም ፈራው እና በጣም ደነገጥኩ። ይታይሻል ወይ ብዬ ለሷም ጠይቋት አጠገብ ይላሉ ማንም ሰው አው እኔ አየው ያለኝ የለም ማለት። ከዛ በኋላ በጣም ደነገጠ፣ ተማረ፣ ተመለሰ፣ ተጠመቀ፣ ስጋው ደግሞ የሚቀበል ኦርቶዶክሳዊ ሆነ እና አሁንም ድረስ አለ ሳስቀድስ ያን ያየሁትን ነገር አላይም፣ ግን አሁንም ድረስ ደፍሬ የቄሱን ፊት አላይም ማለት